መድኃኔ ዓለም ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍስሶ መንግስቱን አወረሳቸው። ወደ ቀደመ ክብራቸው አዳምን መለሰው። አዳም አባታችን እናታችን ሔዋንን በሲኦል 5500 የአውራዬ ልጅ የላሜ ውላጅ ብሎ ዲያብሎስ ነፍሳትን በግፍ ይዟቸው ነበረ። አዎ ከዕለታት አንድ ቀን አዳም የዲያብሎስ ወንድ ባሪያ ነው፣ እናታችን ሔዋን የዲያብሎስ የሴት ባሪያ ናት ብላችሁ በእምነ ሩካም ጽፋችሁ ብትሰጡኝ መርገሙን አቀልላችኋለሁ ብሎ በውሸት በእምነ ሩካም አጽፋቸው ነበር። ያንን አጽፍ አንዱን በሲኦል ጥሎት ነበር። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ አጥፍቶት ነበር። በሲኦል የጣለውን ደግሞ ያኔ ነፍሳትን ሊያወጣ የሄደ ጊዜ እንደ ሰም አቅልጦ በሲኦል ያለውን የዕዳ ደብዳቤያችንን አጥፍቶ ወደ ቀደመ ርስታችን ወደ ቀደመ ክብራችን መድኃኔ ዓለም መልሶናል። ሰሙነ ቅድስት ላይ ሰሙነ ሕማማት ከዓመታቱ ሳምንታት በተለየችው ሳምንት ኦርቶዶክሳውያን አብዝተው በመጾም አብዝተው በመስገድ አብዝተው በማልቀስ ለኛ የከፈለውን ዋጋ የደረሰበትን ጸዋትወ መከራ ያንን ሁሉ ጅራፍ ያንን ሁሉ ስቃይ ሱታፊ አድርገን ይሄንን እያዘከርን እንኖራለን ማለት ነው። በሰሙነ ሕማማት ዓርብ ቀን ልጆቿን አማኞቿን ሲያለቅሱ ሲሰግዱ ሲወርቁ ሲነሱ ሲያነቡ ውለው 11 ሰዓት ላይ ንሴብሖ ብላ ከበሮ መታ ነፍሳት ገነት መግባታቸውን ታበስራለች። አንዴ ኑዛዜ ይሰጣል። በዛ ወቅት ጌታችን ነፍሳትን ወደ ገነት ካስገባ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ በጌታ የደረሰበት ይደርስብናል ሳይሉ በእምነት ሄደው ጲላጦስ ፊት ቆመው ጌታቸውን ከመስቀል አውርደው እንዲቀብሩት ለመኑ። ልመናቸውም ተቀባይነት አግኝቶ በ11 ሰዓት ቅዱስ ስጋውን ከመስቀል ላይ አውርደው ዮሴፍ ባዘጋጀው በሐዲስ መቃብር ሊቀብሩ ሲገንዙ 9 ሰዓት ነው ቅዱስ ነፍሱን ከቅዱስ ስጋው የለየው። 11 ሰዓት ላይ ዮሴፍና ኒቆዲሞስ ሲገንዙት ግልጥ አለባቸውና ደነገጡ። እንደ ቅጠል እርግፍ አሉ። ምን ነው ፈጣሪያችን ምን አጠፋን? ከመስቀል ላይ አውርደን በክብር በመቃብር ልናሳረፈህ እኮ ነው። ምን ነው አሉት። እንዴት ፈጣሪያችሁን ፍጡር ይመስል ዝም ብላችሁ ትገንዛላችሁ አላቸው። ምን እያል እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ድበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን በሳልስት ዕለት መጽሐፈ ኪዳንን ቅዱስ እግዚአብሔር የማይሞት ሞተ፣ ሞትን ይሽረው ዘንድ ሞተ። ከቅድስት ድንግል ማርያም የተወለደው በዮርዳኖስ የተጠመቀው በቀራንዮ የተሰቀለው አምላካቸውን ኢየሱስ ክርስቶስን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ አምላክነቱን እየተናገሩ ገንዘው ወደ መቃብር አወረዱት ማለት ነው። ጸዋትወ መከራውን በምናስብበት ሳምንታት የቻለ እያከፈለ ያልቻለ ማታ እስከ 1 ሰዓት 13 ሰዓት ወይኑ ኮከብ በሰማይ መውጣቱ እስከሚታይ ድረስ ይጾማል። በሽታ የሌለበት የተለየ ችግር የሌለበት ማለት ነው። አብዝቶ ኦርቶዶክሳውያን እየሰገዱ አብዝተው እየጸለዩ አብዝተው እያለቀሱ አብዝተው እየጾሙ እስከ ማታ ድረስ ሕማማተ መስቀሉን የምናስብበት ሳምንታት ስለሆነ የቻለ ከሐሙስ ማታ ጀምሮ ከተያዘበት ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት እስከ ተነሳበት ድረስ አክፍሎት አለ።